ሰላም ሰላም የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦች ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እኔ በጣም ደህና እግዚአብሔር ይመስገን አለሁኝ። እንግዲህ ለዩቲዩብ ቻናል አዲስ ነኝ ስላችሁ ያው ሾርት ሙቪዎችን እያደረስኳችሁ ነው። ግን ያው በነፃነት እንደዚህ ፌስ ቱ ፌስ መጥቼ አላቅም። ያም የሆነበት አጋጣሚ ምንድነው እንደዚህ ዴይ ቱ ዴይ ፌስ ቱ ፌስ ማልመጣላችሁ ምክንያቱ ምንድነው? ስደት ላይ ነኝ ያለሁት ስደት ላይ ነውና ምንም የሚመች ታይም የለኝም። አንዳንዴ ብቻ ያው እንደዚህ ማለት ዛሬ ሁላ እንደዚህ ፌስ ቱ ፌስ የመጣሁላችሁ ቤት የሉ በዛ አጋጣሚ ነው እና መምጫቸው ሰዓት አይታወቅም፣ መሄዲያቸውም ሰዓት አይታወቅም። ያው ፍሪነት የለኝም፣ በነፃነት አይደለም ይሄን ቪዲዮ የምሰራላችሁ ግን አላደል የሆነ ብቻ ውስጥ የከፋኝን ነገር ከናንተ ጋር ልወያይ ብዬ ነው ዛሬ የመጣሁትኝ። ብቻ ላለቅስ አልፈለኩኝም ነበረ ግን ያው እና ያውላችሁ እኔ ያለሁት ቤይሩት ሊባኖስ ውስጥ ነው እና ከመጣሁ ጊዜ ጀምሮ ስልክ አልተፈቀደልኝም። ይሄን የዩቲዩብ አካውንት የከፈትኩትኝ ሁላ በድብቅ ነው፣ አያውቁም። እነሱ በሌሉበት ሰዓት ነው እነዛንም ሾርት ሙቪዎችን የምሰራው ማለት ነው። እና በጣም ነው የሚከብደው፣ ማርያምን ስደት በጣም ነው የሚከብደው። በፊት እኔ ስለ ስደት ምንም የማውቀው ነገር አልነበረም። ግን አንድ ነገር ደግሞ ደርሳችሁ ስታዩት በእናንተ ሲመጣ ትረዱታላችሁ የምር እና ያውላችሁ እዚህ ጋር መጣው 2 ዓመት ሊሆነኝ ነው። 1 ወር ነው የቀረኝ 2 ዓመት ሊሞላኝ ማለት ነው። እና 2 ዓመት ስደርስ አንድም ቀን በፍሬነት ስልክ ተደውሎልኝ ወይም ደግሞ ስልክ ተሰጥቶኝ አያውቅም በስነ ስርዓት ማለት ነው። እናቴ ጋር ነው የሚደወልልኝ ለ20 ደቂቃ ወይ ደግሞ ለ25 ደቂቃ ከተረሳቸው ነው 25 ደቂቃውም የሚሄደው እንጂ ከ20 ደቂቃ አልፍ ደቂቃው ካለቀ አለቀ። እስኪ ከተባልኩኝ ባንዴ ነው የምዘጋው እና በጣም ነው የሚከብደው ማርያምን። ማንኛውም ሰው ይሁን የትም ይሁን ስልክ ሊከለከሉ አይገባም። ብቻ እኔ ድለቢስ ነኝ ይሁን ብቻ እኔ ቤተሰቦቼ ይህን ቪዲዮ ልታዩት ትችላላችሁ፣ ግን እንዲከፋችሁ አይደለም እኔ እንደዚህ ያለቀስኩኝ እንትን ብለው ብቻ የሆነ ተናግሬ እንዲወጣልኝ የምፈልገው ነገር ስለሆነ ነው። እንዲከፋችሁ አልፈልግም። ማናችሁም ብትሆኑ ልታዩት ትችላላችሁ ይሄን ቪዲዮ፣ ግን ሊከፋችሁ አልፈልግም። እንዳይከፋችሁ ማናችሁም ብትሆኑ ማለት ነው። እና ደግሞ በቴሌግራም አናግሪን በኢሞ አናግሪን የምትሉን ሰዎች ልትኖሩ አላችሁ። እናቴም ባለፈው እንደዛ ስትደውልልኝ እሷ ለቺ ነገር አለና ለምንድን ነው ኢሞ ማታስተካክዩ? ለምንድን ነው በኢሞ ማታወሪኝ? ምናምን ብላ እያወራችኝ ነበር። የእናት ነገር ያው ታውቁት የለ በጣም ነው የሚጨንቃት ከኔ በላይ ማለት ነው። እና ተመችቶኝ አይደለም። ለምሳሌ ሾርት ሙቪዎችን ቪዲዮ ልታዩት ትችላላችሁ፣ ግን ተመችቶኝ አይደለም ያን የምሰራው። ለምን ብትሉ የሆነ በቃ ጭንቀት ነኝ በራሴ መንገድ ማስኬድ ስለምፈልግ ነው። በቃ ጭንቀት አላለም ጭንቅላቴ ሁሌ በጭንቀት ሌላ ችግር ውስጥ እንገባ ስለማልፈልግ ነው እንጂ ተመችቶኝ አይደለም። አሁን ላይ ደግሞ አንድ በጣም ያሳሰበኝ ነገር ምንድነው? 1 ወር ነው የቀረኝ መሄድ ፈልጋለሁ ብዬ ስነግራት እኔ ሳላቅ መታወቂያ አውጥታልኛለች እና ያን መታወቂያ ሳያልቅ ጊዜ ገደቡ 2-3 ወር ይቀርዋልና ያ ጊዜ ገደቡ ሳያልቅ መሄድ አትችይም ምናምን አለችኝ ማታ ማለት ነው። ከዛ በጣም ተናደድኩኝ። ያው ምን አደርጋለሁ 2 ዓመት እንደዚህ እየተቃጠልኩ እያለቀስኩ እያነባሁ ኖር የለ ያን 3 ወር ለመጨረስ እንትን አይለኝም፣ እጨርሰዋለሁ። ግን ያ 3 ወሩ ከጨረስኩኝ በኋላ ደግሞ አትሄጂም ብትለኝስ? በቃ በእነሱ እጅ ውስጥ እኮ ነው ያለሁት አይደል? እነሱ እጅ ውስጥ ገብቼ ያለሁኝ እና ግን
ይህን ቪዲዮ ልታዩት ትችላላችሁ ቤተሰቦቼ፣ ሁላችሁም ጓደኞቼ፣ ፍቅረኛ የሞላ ታየዋለህ። ያልከኝ ነገር አለ ማታ። አንድ ልነግራችሁ የምፈልገው ነገር ምንድን ነው ፋሚሊዎች፣ እኔ እና እሱ በእንትን እየተላላቅን ነበረ፣ በምንድን ነው በኮሜንት ማለት ነው። እና ኮሜንት ላይ መመላለሱ ጥሩ ነው ብዬ አስቤ አይደለም፣ ግን ያው የጭንቀት ጉዳይ ነው፣ ምንም ማድረግ አልችልም። እና በቴሌግራም እናውራ ምናምን እያልከኝ ነበረ። ይህን በእንትን በጉግል አካውንት ነው የከፈትኩትኝ ማለት ነው። ያለ ሲም ካርድ እንዴት ብዬ ልክፈት? እንትን አላለልኝም፣ አልመጣልኝም፣ እምቢ ብሎኛል። ዋይፋይ ሁላ በእንትን ነው ዋይፋይ ሁላ እንትን ያልኩት እንደዚህ የሞላሁት ዋይፋይ ዋላ በጀርባው በኩል ማለት ነው። ኮዱን ታገኙታላችሁ። አጋጣሚ የመዳም ቅመሞች ኮድ ካልተሰጣችሁ ማለት ኮድ እንደዚህ እንትን ዋይፋይ ምናምን ደብቀውባችሁ ከሆነ ማለት ነው ዋይፋው ብቻ ያለበት ቦታ ወቁ እንጂ ከዛ በዋይፋው ጀርባ ማለት ነው ኮዱን ልታገኙ ትችላላችሁ። እሺ አጋጣሚ ካልቀየሩት ማለት ነው። እና በዚህ አጋጣሚ መጠቀም ትችላላችሁ ካልቀየሩት። ከቀየሩት ያው እና በቴሌግራም እና ምናምን እያልከኝ ነበረ እና ምንም ኮድ አልመጣልኝም፣ አልከፈተልኝም። ያለ ሲም ካርድ ሊከፍትልኝም አልቻለም። ይሄ በፍሪ እንትን ነው፣ በፍሪ ኮድ ነው የከፈትኩት። ጉግል እንትን ዩቲዩብ አካውንት በጉግል አካውንት ነው የከፈትኩት በፍሪ ኮድ ማለት ነው። እና ልታዩ ትችላላችሁ ቤተሰቦቼ፣ ብዙዎቻችሁ ልታዩ ትችላላችሁ ይሄን ቪዲዮ። እና ሊከፋችሁ ፈልጌ አይደለም እንደዚህ እያለቀስኩኝ የነገርኳችሁ። ምንም አታስቡ፣ አትጨነቁ። የሰው ልጅ ደግሞ ትልቅ ደረጃ ለመድረስ ማንኛውም ነገር ይሁን የሚመጣበት ፈተና ማለፍ አለበት። ፈተናው ካላለፈ ይሆናል አይደል? በጉብዝናው ወቅት መሸነፍ የለበትም። ስለዚህ አትጨነቁ። እንድትጨነቁ አይደለም ያለቀስኩት፣ የምር ብቻ የሆነ ውስጥ እንትን ብሎኝ ነው። ድለቢስ ነኝ ማርያምን። በወር አንዴ እናቴ ከሚደወልልኝ በወር አንዴ ልክ የመጣሁለት ማለት ነው። ልክ የገባሁለት ጠየኳትኝ ማለት ደውይልኝ እንደደረስኩ ልንገራቸው ምናምን ብዬ ደወለችልኝ። የዛኔ ሲስተር ጋር ነበር የደወልኩትና ደውለሽ ንገሪያት ለእናቴ ምናምን ብዬ ለእናቴም ደውላ ነገረቻት እሷ። ከዛ በሶስተኛው ቀን ማለት ነው እናቴ ናፈቀችኝና እናቴ ጋር ደውይልኝ አልኳት። መደወል አልችልም፣ በወር አንዴ ብቻ እናትሽ ጋር ነው ደውልልሽ ምናምን አለች። ከዛ ፈራኋትኝ፣ ኖርኩ እንትን አልኩ ተቀመጥኩኝና ከዛ በሁለት ሳምንቱ ምናምን ስልክ አስተካክልኝ እንደዚህ ቤተሰቦች ማናገር እፈልጋለሁ፣ በኢሞ በተለያዩ ነገሮችን ቤተሰቦች ማናገር እፈልጋለሁ ምናምን አልኳት። አይቻልም አለች፣ በፍጹም አይቻልም አለች። በወር አንዴ ብቻ ነው እንትን መልሽ እንጂ ሁለተኛ እኔ ስልክ እንዳትጠይቅኝ ምናምን አለች። በተደጋጋሚ ስልክ ጠየኳት። ከዛ በኋላ በቃ ምንም ነገር አልደብቃትም አልኩኝና በወር አንዴ ወሩ ደረሰና እናቴን አናገርኳት። በጣም አለቀስኩኝ የዛን ዕለት ማለት ነው። የምር በጣም ከፋኝ። በቃ ይሄን ስልክ አልሰጥሽም ስትለኝ ማለት ነው 2 ዓመት አሁን ያለ ስልክ እናቴን በፍሪነት አላወራም፣ ጓደኞቼንም እንደዚህ አላወራም፣ ወንድሞቼም እህቶቼም በስማን በጣም ከፋኝ ማለት ነው። እና በአራተኛው ቀን ማለት ነው ምን አልኳት፣ ፍቅረኛ አለኝና ጓደኛዬ ጋር ደውይልኝ አልኳት። እንደዛ ስላት እንደዛ አይነት ነገር የለም እኔ ጋር፣ ሁለተኛ እንደዚህ እንዳትይኝ አለችኝ። ሁለተኛ እንደዚህ ብትይኝ ነግሬሻለሁ፣ ስነ ስርዓት ከስራሽ ውጪ ምንም ነገር ነግሬሻለሁ ምናምን አለችኝ። ከዛ በቃ የንዝግ ታረቁኝና ቁጭ አልኩ። በወር አንዴ እናቴ ጋር ይደወልልኛል ለ20 ደቂቃ ለ25 ደቂቃ። እነዛ 25 ደቂቃዎች ወይ 20 ደቂቃ ካለቀ አለቀ። ደግመሽ ደውይልኝ እናቴ ቻው አላልኳትም ምናምን በቃ ምንም እንትን የሚባል ነገር የለም። በቃ በጣም ነው የሚከብደው የምር። ብቻ የመዳም ቅመሞች ግን በዚሁ አጋጣሚ ማለት ነው ብዙ ትምህርት ይሆናችኋል ይህን ቪዲዮ ማለት ነው። ግን እንዳትሸነፉ ለማንኛውም ነገር ማለት ነው ጸሎት ያስፈልጋችኋል። ጸልዩ፣ ከምንም በላይ ጸልዩ። አይዟችሁ፣ አንድ ቀን ይሆን ያሰባችሁት ነገር ይሆናል። በቃ ስደት ይከፋል። አዎ ይከፋል፣ በጣም ነው የሚከፋው የምር። ራሴ ላጥፋው ላይ ያስብላችኋል። ግን እንደዚህ አይነት ነገር ደግሞ በህይወት ዘመናችሁ ፈጣሪን የፈጠረውን ህይወት ነፍስ ራሱን ነው የሚያጠፋት እንጂ እናንተ በዚሁ አጋጣሚ ራሳችሁን ሌላ ጉዳት ውስጥ መክተት የለባችሁም። እሺ። እና ደግሞ አንድ ይሆን አለ አይደል፣ በቀን ሙሉ ስትሰሩ ትውሉና ማታ
የሆነ ማረፊያችሁ ሰዓት ደርሶ በቃ ታጥባችሁ ምን ብላችሁ በማረፊያችሁ ሰዓት ደግሞ እንደዛ የሆነ ሌላ የተለየ ስራ ሲያዟችሁ የማይሰራ ነገር ማለት ነው፣ በራሳቸው ቀምረው የማይሰራ ነገር እንደዚህ ብለው ሲያዟችሁ ብትችሉ ዘምሩም እየጨፈራችሁ በቃ እየዘፈናችሁ እንደፈለጋችሁ ሆናችሁ ነው ያን ስራ በቃ በፍሬነት መስራት ያለባችሁ። ለምን አይምሯችሁ ይጽናናል ማለት ነው። ለምንድን ነው እንደዚህ ያልኳችሁ? ተናዳችሁ እንደዚህ ትለኛለች ለምን ምናምን ብላችሁ ጭንቀት ራሳችሁን ጭንቀት የምትጨነቁ ነገር ከሆነ ከባድ ነው። እሺ ውዶቼ ምንም አታስቡ በቃ እና ፋሚሊዎቼ ያው አገሬ በሰላም ገብቼ ደግሞ ከዚህ የበለጠ ደግሞ በተለያዩ ቪዲዮዎች መጥቼላችሁ በቃ አስተማሪ ባልኳቸው ነገሮች መጥቼላችሁ ታዩኛላችሁ እና በተመቸኝ ሰዓት ደግሞ እንደዚህ እመጣላችኋለሁ እና በቃ እንግዲህ እናት አባቴ፣ እህት ወንድሞቼ፣ ጓደኞቼ፣ ፍቅረኛዬ ይህን ቪዲዮ ልታዩት ትችላላችሁና እንዳይከፋችሁ እሺ። ምንም ሊከፋችሁ አያስፈልግም። ያው 2 አመት እያለሁኝ ይህን 3 ወር ደግሞ ችሎ ማሳለፍ አይከብደኝም፣ እችላለሁኝ። ፈጣሪ ከኔ ጋር ነውና ጸልዩልኝ። ያው ከ10 አመት 20 አመትስ የሚኖሩ አልባለል እንዴ ስደት እኔ 2 አመት ግን ይከፋል፣ በጣም ነው የሚከፋው የምር። ብቻ ይታለፋል ሁሉም ነገር። የሰው ልጅ ደግሞ ፈተናው የሚመጣበት ሊፈተንበት ነው እንጂ ሊገሉ አይደለም። አይገለውም ሲጀመር ፈተናው ማለት ነው። እና አይዟችሁ የመዳም ቅመሞች፣ አይዟችሁ የኔ ውዶች፣ በርቱልኝ፣ ጠንክሩልኝ። አንድ ቀን ይሆናል የሚሆነው ነገር። ምንም አታስቡ፣ አትጨነቁ። ለየትኛው ጊዜ ነው መጨነቅ? እና በሰላም ሰርታችሁ ተለውጣችሁ በሰላም ለሀገራችሁ ለመግባት ያብቃችሁ፣ ያብቃሽ በሉኝ እኔንም። እና ያው ደህና ሁኑልኝ። እንደነገርኳችሁ እነሱ መምጫቸው ሰዓት አይታወቅ፣ መሄጃቸው ሰዓት አይታወቅ። ያው መቻል ማንኛውም ነገር እና ወዳችኋለሁኝ። ደህና ሁኑልኝ። በሚመችኝ ሰዓት ደግሞ እንደዚህ እመጣላችኋለሁ። ጣል አታርጉኝ፣ ላይክ አርጉኝ፣ ኮሜንት ጻፉልኝ። በኮሜንታችሁ ልጽናና እችላለሁኝ። ኮሜንት ጻፉልኝ። የምር ኮሜንታችሁ ያጽናናኛል። የምር አይዞሽ ማለት ሁላ እኮ ትልቅ ነገር ነው። እና ወዳችኋለሁ። ደህና ሁኑልኝ። ባይ ባይ።